ሶስተኛው የዓለም ጦርነት ነጋሪት ስትጎስም የነበረችው አሜሪካ የጅብ ችኩል ቀንዲ ነክሳል እንዲሉ በነገሩ ሶስቴ እንኳን ሳታስብበት ተንቀጭቅጫ በኢራን ላይ በወሰደችው እርምጃ ከባድ አጸፋዊ የመልስ ምት ከኢራን ማስተናገዷ ተሰምቷል። በትላንትናው ዕለት ማምሻውን አሜሪካ የኢራንን ከባድ አጸፋዊ ምላሽ ፍራቻ በሚመስል መልኩ እንደ ሌሎቹ ሀገራቶች ትንኮሳ በመፈጸም ነካክታ ዝም የምትባል መስሏት በቶሎ የተኩስ አቁም ስምምነት እንዲደረግ ከኢራንም ከእስራኤልም በኩል ጥሪ ያደረገች ቢሆንም ኢራን የተኩስ አቁም ስምምነቱን እሺ ይቀበላሉ፣ ነገር ግን አንድ ጊዜ ቃሌን መጠበቅ ግዴታ አለብኝ በማለት ጊዜያዊ መልእክት አዘል ጥቃት እንጂ ተከታይ በትሩ የፈረጠመ ጥቃት ከመሰንዘሪ በፊት አሜሪካ እጆቿ እንድትሰበስብ በሚል በኳታር በሚገኘው የአሜሪካ የጦር ሰፈር ላይ የወሰድነው ጥቃት የማሟሟቂያ እንጂ የፍጻሜ አይደለም። አሜሪካ ሆይ እስራኤል ብቻ ሳትሆን ጦርነት ውስጥ አንቺም መኖርሽን ወቂ በማለት ኢራን ጦርነቷ ከአሜሪካም ጋር መሆኑን ማረጋገጫ ሰጥታለች። ከ6 በላይ ባላስቲክ ተምዘግዛጊ ሚሳኤሎችን በኳታር በሚገኘው የአሜሪካን አልወዳ የተባለው የጦር ቤዞች ላይ በመተኮስ ጉዳት ያደረሰችው ኢራን በትላንትናው ዕለት በኢራን መንግስት በዋና የቴሌቪዥን ማሰራጫዋ ባስተላለፈችው መልእክት አሜሪካ ሆይ ጦርነቱን አንቺ ጀምረሻል፣ እኛ እንጨርሰዋለን የሚል መልእክታቸውን ካስተላለፉ በኋላ የተናገሩትን ቃላቸውን በመታመን በወሰዱት አጸፋዊ ጥቃት አሜሪካ ዜጎቿን ከየአረብ ሀገራቱ ኤምባሲዎች በማስወጣት ጭንቅ ውስጥ ገብታለች። ከሰሞኑ አሜሪካን የሸወዳት የኢራን ተግባር በኢራን የሚገኘው የኒኩሌር የሪቮሉሽነሪ ጋርድ የማሳካር ምስልን አያይዞ በሰጠው መረጃ መሰረት ኢራን በፎርዶ የሚገኙትን ዋና የኒኩሌር ፋሲሊቲ ንብረቶችን አሜሪካ በቢቱ ቦምበርስ ጥቃት ከመፈጸሟ ከ48 ሰዓታት በፊት ቀደም ብለን ጥርግ አድርገን ይዘን ወተን ይበልጥ ደህንነቱ የተጠበቀ ቦታ አስቀምጠነዋል። አሜሪካ ያጠቃችው ባዶ ቦታ ነው። ኢራን ውድ ንብረቶቿን ጥቃት እስኪፈጸምባት ቁጭ ብላ የምትመለከት ሞኝ ሀገር አይደለችም ሲሉ ለትራምፕ ልፋ ያለው በህልሙ ኩንታል ይሸከማል የሚል ምላሽ መስጠታቸው ይታወቃል። ለቀጣይ መረጃዎች ላይክ እና ፎሎ ማድረግ አትርሱ።